በቴዲ አፍሮ ላይ ህወሓቶች የተጠናከረ ቅስቀሳ ከኦሮሞ ተወላጅ ጀርባ በመሆን መክፈታቸውን ምልክቶች መታየት ጀመሩ። አርቲስት ቴዎድሮስ ካሳሁን ወይም ቴዲ አፍሮ ምኒልክ የሚል ሙዚቃ ካወጣ የቆየ ቢሆንም ሰሞኑን የአጼ ምኒልክ 100ኛ ዓመት የመታሰቢያ በዓል በጃን ሜዳ እንዳይከበር የከለከለው ገዢው የህወሓት አገዛዝ በኦህዴድ በተባለውና በስልጣን ላይ ያለውን የህወሓት ቡድን በመወከል ፕሮግራሙን በኦሮሞ የሚያስፈጽመው ቡድን አርቲስቱ ከበደሌ ቢራ ፋብሪካ ጋር በመሆን በመላው ሀገሪቱ ያደርገዋል የተባለውን ስለ ፍቅር የተሰኘ የሙዚቃ ዝግጅት በስፋት ገዢው በሚቆጣጠረው በሀገሪቱ የኦሮሞኛ ፕሮግራም ላይ አርቲስት ቴዎድሮስ ካሳሁንና አጼ ምኒልክን የሚያጥላላ ዝግጅት በማቅረብ በደሌ ቢራ አርቲስቱን ስፖንሰር ማድረጉን ካላቆመ እንዳይጠጣ ወይም ቦይኮት እንዲደረግ ጥሪ በማድረግ ላይ ሲሆኑ በውጭ የሚገኙ የኦሮሞ ተወላጅ የሆኑ ኢትዮጵያውያንም ይወያዩባቸዋል በሚባሉ የፓልቶክ መወያያ መድረኮችም ተመሳሳይ ዘመቻ ተከፍቷል። ከዚህ ቀደም በየህወሓት ኩባንያዎች ላይ እንደዚህ አይነት የተጠናከረ ዘመቻ በኦሮሞ ተወላጆች በኩል አለመደረጉ ብዙዎችንም አስገርመዋል። በህወሓት ሆን ተብሎ እየተገፋ ያለው ይሄ ዘመቻ ዓላማው የኦሮሞ ብሔር ተወላጆች ከዛሬ 120 ዓመት በፊት ተፈጸመ ባሉት የፈጠራ ታሪክ ታስረው ዛሬ ህወሓት ኦሮሞን ጨምሮ በቀረው ኢትዮጵያዊ ላይ እያደረሰ ያለውን በደል ለማዘናጋት ነው ብለዋል። በማህበራዊ ድረገጾች ላይ ከዚህ ቀደም የህወሓትን ስርዓት የሚደግፉ እንዲሁም አንዳንድ የድረገጽና የሬዲዮ አዘጋጆች ሳይቀር ቴዲን መወረፍ መጀመራቸው ዓላማው አርቲስቱን ለማሸማቀቅና ምኒልክን የሚደግፉትን ኢትዮጵያን ለማሳቀቅ የተወጠነ መሆኑን ገልጸዋል። በደሌ ቢራን የገዛውን ሄነከን ቢራ ፋብሪካ ከቴዲ አፍሮ ጋር አደርገዋለሁ ያለውን ኮንሰርት ይሰርዝ እንደው ተጠይቆ እንደማይሰርዝ ደግሞ ያረጋገጠ ሲሆን እነዚህ የህወሓት ደጋፊ ድረገጾችና ጋዜጠኞች ኩባንያው ህዝቡ በከፍተኛ ደረጃ እየተቃወመ ነው በሚል መሰረተ ቢስ ቅስቀሳ ዝግጅቱን እንዲሰርዝ እያግባቡ መሆኑን ከአገር ውስጥ የደረሰን ዜና ያመለክታል። ኩባንያው ግን ሰሞኑን በሰጠው መግለጫ ዝግጅቱን እንደማይሰርዝ ያስታወቀ ቢሆንም በተለይ በኢትዮጵያ የሚገኘው የኦሮሞኛ ፕሮግራም በገዢው ፓርቲ ቁጥጥር ስር የሚገኘው የኦሮሞኛ ፕሮግራም ቅስቀሳውን አጠናክሮ መቀጠሉ ታውቋል። ይህ ህብር ሬዲዮ የወቅታዊ መረጃ ምንጭ ነው። ጤና ይስጥልኝ አድማጮቻችን እንደምንሰነበታችሁ። ሰሞኑን እንግዲህ በአገር ቤት በመንግስት መገናኛ ብዙሃን በኩል በተለይ በህወሓት ደጋፊ በሆኑ ድረገጾችና በአንዳንድ ሚዲያዎች በተለይም አገር ቤት በሚገኘው የኦሮሞኛ ፕሮግራም እና በሌሎችም ሰፋ ያለ ቅስቀሳ አጼ ምኒልክን የሚቃወም እንዲሁም በአሩሲ በቅርቡ ተስፋዬ ገብረአብ የቡርቃ ዝምታ የሚለውን መጽሐፍ ላይ አንድ ገጽ ባህሪ አኖሌ ስም አጼ ምኒልክ ሰራዊት ጡት እንደቆረጠ ተደርጎ ጡት ተቆርጦ በእጅ የተያዘበትን ሐውልት በዚህም አጼ ምኒልክን ለማጥቃትና ለማጥላላት እንዲሁም አጼ ምኒልክን የአማራ ብሔር ወኪል አድርጎ ማሳየትና እንዲሁ የአማራ ብሔርን የማጥላላት ዘመቻ በስፋት ይደረጋል። ይሄ እንግዲህ ከዚህ ቀደም ነበር። ነገር ግን በቅርቡ የተከበረውን የአጼ ምኒልክ 100ኛ ዓመት መታሰቢያን ምክንያት በማድረግ እንደ አዲስ በህወሓት በኩል የተከፈተ ዘመቻ ነው። ይሄም በኦሮሞ ተወላጆች አማካኝነት እንዲካሄድ የተፈለገ ይመስላል። በአብዛኛው ህወሓት ከጀርባ ነው ያለው። እስቲ ይሄን በተመለከተ እንግዲህ ሞረሽ ወገኔ በቅርቡ በተለይ የተተከለውን ያኖሌ አሩሲ ላይ የተተከለውን ያኖሌ ሐውልትን ምክንያት በማድረግ አንድ መግለጫ አውጥቷል። ከሞረሽ ወገኔ ሊቀመንበር ከአቶ ተክሌ ሻው ጋር አሁን አጠር ያለ ውይይት እናደርጋለን። ጤና ይስጥልኝ አቶ ተክሌ። አቶ ተክሌ እንግዲህ በተለይ ከጥቂት ዓመታት ወዲህ በውጪ የሚገኙም በአገር ውስጥ የሚገኙም የኦሮሞ ተወላጆች በ1980ዎቹ እንደምናየው የኦሮሞ ህዝብ መብት መከበር አለበት፣ አሁን መብቱ እየተረገጠ ነው፣ ሰዎች ታሰሩ፣ ሰዎች ተገደሉ፣ በተለይ አሁን የሚታዩትን የመብት ጥሰቶች ከመቃወም ይልቅ ባለፉት 2 እና 3 ዓመታት በአብዛኛው የታሪክ እስረኛ እንዲሆኑ የሌለ ታሪክ ላይ እንዲያተኩሩና ሆን ተብሎ ከአማራ ብሔር ጋር ኦሮሞ ለማጣላት የሚደረጉ ቅስቀሳዎች ላይ የኦሮሞ ልሂቃን የሚያተኩሩበት ምክንያት ምንድነው? ምናልባት የአሁኑስ የአኖሌ ሐውልት የታሪክ መሰረት አለው ወይ? አመሰግናለሁ። በመጀመሪያ ደረጃ ዛሬ በኦሮሞ ህዝብ ላይ የሚደረገውን ጥፋት የኦሮሞ ልጆች እንደ ጥፋት አልተመለከቱትም። ምክንያቱም ሁለት ነገር ወያኔ ሰርቶልናል ብለው ያምናሉ። የመጀመሪያ ደረጃ የኦሮሞ ሰዎች የመጀመሪያ ጠላታችን አማራ ነው ብለው ያስባሉ። ስለዚህ አማራን ወያኔ ከስልጣን ማባረር ብቻ ሳይሆን ዘር እያጠፋ እያወደመ መሆኑን ተከትለዋል። ሁለት በኢትዮጵያ ታሪክ የማይታወቅ የመሬት ክልል ኦሮሚያ ብሎ ሰጥቷቸዋል። ይህንን ሚሊዮን አማራ ነው ኦሮሞ ቢገል ኦሮሚያ የሚባል መሬት በእነሱ ምናብ የነበረ
ሀገር ስላገኙ ይህንን እንደ ጸጋ ተቀብለውታል። ሁለት በኦሮሞ ሊቃና በወያኔ መካከል ያላቸው ጥላቻ የስልጣን ብቻ እንጂ ወያኔ የሚወስደውን ትክክል ነው ብለው የተቀበሉ ናቸው። ህገ መንግስቱን ይቀበላሉ፣ በቋንቋ ላይ መከፋፈል ይቀበላሉ። በዚህ የተነሳ ወያኔ ደጋፊያቸው እንጂ ጠላታችን ነው ብለው አያምኑ። በሁለተኛ ደረጃ ትውልዱ ማወቅ ያለበት ሻዕቢያና ወያኔ ሻዕቢያ ኤርትራ ላይ ወያኔ አዲስ አበባ ላይ በስልጣን መቆየት የሚችለው ሁለቱ ታላላቅ ነገዶች ሲከፋፈሉ ብቻ እንደ ጥላ ሲተያዩ ብቻ ነው። ያ ካልሆነ አናሳው የትግሬ ጎሳ ወያኔ በስልጣን ሊቆይ አይችልም። ይህንን ነው ደጋግመው ይሉን የነበረ። አማራና ኦሮሞውን ዳግም ላይገናኝ አላይተው ነው አልነበረ። ይህንን ልዩቱ ሰፍቶ እንዲኖር እንዲቀጥል በተስፋዬ ገብረአብ አማካኝነት ሻዕቢያና ወያኔ በሰጡት መመሪያ ልቦለድ መጽሐፍ ጻፈ። ያ ልቦለድ መጽሐፍ አኖሌ የተባለ ጀግና ፈጠረ። ስለዚህ ያንን በሐውልት መልክ ማድረጋቸው ኦሮሞዎቹ ታሪካቸው ያለማወቃቸው ነው። ተስፋዬ ገብረአብ የ23 ዓመት ልጅ የኢትዮጵያን ታሪክ ቀርቶ የእናት አባቱን ታሪክ የማያውቅ በሻዕቢያ የተሰጠው መመሪያ ያላቸው ልጅ ምን ነው የኦሮሞ ልጅ በጻፈው ብሎ አብርሃ ለታ ምስክር ሰጠ ለመጽሐፉ። ያ የሚያሳየን ባህላቸው ያለማወቃችን ነው። በሁለተኛ ደረጃ ዛሬ አርሲ ተብሎ የሚታወቀው ክልል እኮ በኢትዮጵያ ታሪክ የሀዲያዎች የነበረ ነው። ትናንት እኮ ፈጠጋር ይባል የነበረ ነው። ኦሮሞዎች መጥተው ነው በወረራ አርሲ ያሉት። እነ ወለጋን ውሰዷቸው። ትናንትና እኮ ወለጋ ቢንዛን ይባል የነበረ ሀገር ነው። ትናንትና እኮ ኤሊባቡር ይባል የነበረው እኮ እናሪያ ነው። ትናንትና እኮ ወሎ ላካቦዛ ነበር የሚባለው። ይህ ሁላ በእነሱ ወረራ በግራኝ ጦርነት ጊዜ የተዳከመውን ሌላውን ነገድ በወረራ መጥተው ያዙ። በራሳቸው ነገድ ስም ያዙት እነሱ ናቸው። በባህላቸው ብልት መቁረጥ፣ ጡት መቁረጥ የኦሮሞው እንጂ የአማራው ባህል አይደለም። አሁንም በዚህ ባለንበት ዘመን ጉርጆች ይቆርጣሉ፣ ይሰልባሉ። የራሳቸውን ታሪክ የምዬን ወደ አብዬ እንዲሉ ምኒልክን ለማጥላላት አማራዊ አንገት እናስደፋ መስሏቸው ነው። ኦሮሞዎቹ ያልተረዱት ነገር ወደ ኋላ ነው የሚያዩት፣ ወደፊት አያዩም። ከላይ ተነስተን ወደ ነገ እንሂድ የሚለው አይታያቸውም። በኋላ ላይ በቆዩ ቁጥር የዋይት ነው የሚያዩት፣ ሊያድጉ አይችሉም። አማራው ተነስቶት እነሱ ዛሬ የሚያጠቁትን ጥቃት አማራው ነገ ሊያጠቃ እንደማይችል እርግጠኞች አይደሉም። ስለዚህ ዋናው መሰረታቸው የሚያደርጉት ወያኔ በኢትዮጵያ ስልጣን ላይ ለመቆየት ይህን መስራት ነበረበት። ይህን ሰርቷል። ኢትዮጵያ በቋንቋ ከፍሏል። ለኦሮሞዎቹ የማይገባ ክልል ሰጥቷቸዋል። ይህንን ለመጠበቅ ሲፈልጉ አማራውን ማጥፋት አለባቸው፣ ምኒልክን ማውገዝ አለባቸው። ስለዚህ ዋና ምክንያቱ ወያኔ በስልጣን ለማቆየት ሁለቱን ነገሮች ማጥራት ነበረበት። አጣልቷል። ስለዚህ ይህንን የሐሰት ድርሳን ደረሰላቸው። እነዚህም ሁለት መስሏቸው የሌለ ውሸት የሌለ ታሪክ ጡት ቆረጣን አስቀመጡ። ይህንን አማራው በታሪኩ ወደኋላ አያይም፣ ወደፊት የሚያይ በመሆኑ እንጂ በደል ከተባለ ሲበደል የኖረ እነሱ ናቸው። አማራው ሲበደል የኖረ ወረው ነው ያዙት፣ ወራሪ ናቸው። ዛሬ ኦሮሚያ የሚባለው ክልል በወረራ የያዙት እንጂ ጥንተ መሰረታቸው እኮ ህንዱ ቃል ጋር ነው። ለዚህ ይህ ሊነገራቸው ይገባል። የአሁኑ ዘመቻ በአማራው ላይ ነው ያነጣጠረው። የአሁኑ ዘመቻ በኢትዮጵያ ላይ ያነጣጠረው ኢትዮጵያዊ ነኝ የሚለው በተለይም አማራው ይህንን ሊመክት ግድ ይለዋል እና በሐሰት ላይ የተመሰረተ የኢትዮጵያን ታሪክ፣ ኢትዮጵያን ባህል፣ ኢትዮጵያን ቋንቋ የማያገናኝ አማራው በባህሉ በታሪኩ የአባቱን እንኳን ገዳይ ሲገል ቆም ብሎ አነጣጥሮ በጥይት እንጂ ጩቤ ይዞ አያውቅም እና ይሄ የሐሰት ፈጠራ መሆኑን ትውልድ ሊያውቀው ይገባል። አቶ ተክሌ ምናልባት እንግዲህ በህዋት በኩል እንደዚህ ዘርን ከዘር የማጋጨት ስራ ይሰራል፣ የማጥላላት ስራ ይሰራል። አንዱን ሆን ብሎ በተለይ በአማራና ኦሮሞ ካልተጋጩ በስተቀር ስልጣን ላይ እንደማይቆዩ በተለያየ ጊዜ አሳይተዋልና ከዚህ ቀደም በህገ መንግስቱ ሳይቀር የኦሮሚያ መቀመጫ አዲስ አበባ ነው ካሉ በኋላ የኦሮሚያ መቀመጫን ወደ አዳማ ሲያዞሩ 400 የሚሆን የዩኒቨርሲቲ ተማሪዎችን ይሄንን ስለተቃወሙ ከአዲስ አበባ ዩኒቨርሲቲ አባረዋል። ዛሬ ብዙ የኦሮሞ ልሂቃን ስለዚህ ጉዳይ መናገር ባይፈልጉም በቅርቡ እንደምንሰማውም ኢንጂነር ተስፋውን ጨመዳን ጨምሮ በርካታ ኦሮሞዎች እስር ቤት ጥቃት እየደረሰባቸው እሱን ጨምሮ ሌሎች ሰዎችም እየሞቱ ያለበት ሁኔታ አለና ለምንድነው የኦሮሞ ልሂቃን ዛሬ የሚደርሰውን የህዋት ግፍ ከማስታወስ ይልቅ የዛሬ 100 ዓመት ተሰራ የሚሉትን
በአብዛኛው ደግሞ በታሪክ ያልተደገፈ ልቦለድ ላይ ትኩረት መስጠት የፈለጉት? በመጀመሪያ ደረጃ የኦሮሞ ሊቃኖቹ በራሳቸው አእምሮ አይንቀሳቀሱ። የመጀመሪያ ችግራቸው እሱ ነው። እስካሁንም ሲያመራቸው ሲንቀሳቀስ ያቁት ሻዕቢያ ነው። አሁንም የሚመራቸው ሻዕቢያ ነው። ኦህዴዶቹን የሚመራ ወያኔ ነው። ምርኮኞች ናቸው። ዛሬ እኮ የወያኔ ባለስልጣኖች አብዛኛዎቹ እኮ የተለያየ ደም ያለባቸው ንጹህ ኦሮሞዎች አይደሉም። በአንድ ወቅት መለስ ዜናዊ እያንዳንዱ ኦህዴድ ቢፋቅ ኦነግ ነው ያላቸው ናቸው። የመጀመሪያው በራሳቸው ማንነት የማይመኩ ናቸው። ስም ለውጥ እኮ የመጣው የማንነት ቀውስ እኮ የፈጠረባቸው ነው። ትናንትና በሌላ ይጠሩ ነበር፣ ዛሬ ኦሮሞ በሉ ሲሉ እኮ በትናንቱ ባባዎቻቸው ስም ያላመኗቸው የማንነት ቀውስ የገባ ህብረተሰብ ስለሆነ ነው። ስለዚህ የዛሬውን የማያዩት ቅድም እንዳልኩ አንደኛ ሁለቱ ድርጅቶች ኦነግም በላቸው ኦህዴድ በላቸው በራሳቸው ፕሮግራም፣ በራሳቸው ዓላማ፣ በራሳቸው ታሪክ አይንቀሳቀሱም። የኦሮሞ እኮ ታሪክ ጻፈላቸው እኮ የሚባለው ኤርትራዊው አስመሮም ነው። አስመሮም ገብረስላሴ ነው የጻፈላቸው ገዳን። ኋላም ገዳ መልባ የተባለውን መጽሐፍ የሐሰት ድርሳት የጻፈላቸው ሰውዬ አብርሃም ለታ ነው። ዛሬ ወደ ተለየ መንገድ ባነው ገንጮ ለታ ነው። ተረተረ ስለሆነ የሚይዙ ስላጡ ነው። የእነሱ የመጀመሪያ ችግራቸው ታሪካቸውን ስለማያውቁ ነው። ስለዚህ ዛሬ በዛሬው ላይ የማያተኩት የዛሬው መሬት ሰጠን። አንደኛ የርዕዮተ ዓለም አባታቸው አደራጃቸው ሻዕቢያና ወያኔዎች ናቸው። ከሻዕቢያና ከወያኔ ውጭ ህልውና የላቸውም። ህልውና ስለሌላቸው የእነሱ ዓላማ ያስፈጽማሉ። የወያኔና የሻዕቢያ ዓላማ ደግሞ ጠንካራ ኃይል ሊመጣ የሚችለው ኢትዮጵያዊነት፣ አንድነት፣ ፍትህ፣ እኩልነት የሚያምነው አማራ ህብረተሰብ ነው። እሱን ካላየና ካጣላናቸው ብቻቸውን ከሆኑ አንደኛ ወያኔዎች በስልጣን ሊቆዩ አይችሉም፣ ሻዕቢያም ሊመጣ አይችልም። ስለዚህ ይህንን ለማናከስ ከወደ ኋላ መሄድ መቻል አለባቸው። የዛሬው የእነሱ ነው። እነሱ ለነገ ያመቻቸላቸው ነው። አማራውን ማጥፋት ስላለባቸው በራሳቸውም ህልውና በራሳቸው ማንነት ቅድም ነግሬያለሁ። በማንነቱ የሚያስፍ ስሙን አይለውጥም። ከዚያ ድረስ የደረሱ ናቸውና ዋና መሰረታቸው ወያኔ የፈጠራቸው ስለሆነ ወያኔ ሊቃወሙ አይችሉም። አቶ ተክሌ እንደው በእናንተ በኩል እንግዲህ የወደፊቱን እናያለን ከተባለ የኋላውን አለማየት ካለ የሚሰሩ ስህተቶች በህዋት በኩል ሁለቱን ብሔሮች በተለይ በዋናነት ለማጋጨት የተለያዩ ማስረጃዎች አሉ፣ የተለያዩ እንቅስቃሴዎች ይደረጋሉ። ብዙም ስፖንሰር የሚደረጉበት ሁኔታ አለ። ይሄን የሚያራግቡ የኦሮሞ ሊቃንና የኦሮሞ ድርጅቶችና በተለይ እናንተ ለማቀራረብ እንግዲህ የተጨበጠ የታሪክ ማስረጃ የለም፣ አፈ ታሪክ ላይ ተመስርተናል ነው የሚሉት። አፈ ታሪኩም እንግዲህ አፈ ታሪክ በተለይ ዋና ዋና የሚባሉ የተለያዩ ማጣቀሻዎች አሉ። እነዛንም አይደለም ዋናውና እንደ ትልቅ ማስረጃ እየታየ ያለው የተስፋዬ ገብረአብ የቡርቃ ዝምታ ነውና በእናንተ በኩል እንደው ሰላማዊ ውይይት የሚደረግበት በተለይ ከኦሮሞ ምሁራን ጋር ከኦሮሞ ድርጅቶች ጋር እንቅስቃሴ አለ? ለዚህ ጥሪ አድርጋችሁ ታውቃላችሁ? እንግዲህ መግለጫችን ዛሬ አይተዋል። ጥሪ አድርገናል። ወደ ኋላ ማየቱ ለሁለታችንም አይጠቅምም። ሐውልት ይሰራ ከተባለ አማራው ሊያሰራባቸው የሚችሉ በርካታ ጉዳዮች ደርሰውበታል። አማራው ግን የትልቁ ሀብቱ የስነ ልቦና የበላይነቱ ነው። በስነ ልቦና አማራው ተጠቅጦም አሸንፎም ስነ ልቦናው ምን ጊዜም የበላይ ነው። አሁንም የጨነቃቸው ይሄ ነው። ኢትዮጵያዊነት አልሞት ያለው አማራ አልሞት ያለው ስነ ልቦናው የበላይ ስለሆነ ነው። ለዚህ እንደዚህ እነኞቹ የስነ ልቦና ችግር ስላለባቸው ሁልጊዜ ወደ ኋላ ይሄዳሉ። ወደ ኋላ የሚያስብ ሰው በቀልተኝነት ነው፣ ነገር አያስብም። ይህም በተመለከተ የኦሮሞ ተወላጆች ዛሬ የሚሰራው ስራ ነገ ለእኛም ለእናንተም አትሆንም። መጠፋፋት ከተፈጠረ ማን አጥፊ ማን ጠፊ ሊሆን እንደሚችል አናውቅም። እርግጠኛ በማንሆንበት ደረጃ ላይ ያለፈው ለሁለተኛ ታሪክ ለትውልድ ትተን ከዛ ላይ ቁመን ማንዴላን እኮ ማንዴላ ያሰኛቸው 27 ዓመት መታሰራቸው አይደለም፣ አሳሪዎቻቸውንና ታሳሪዎቹን ነጻ በማውጣታቸው ለወደፊቷ ደቡብ አፍሪካ መልካም ራዕይ በመሰነቃቸው ብቻ ነው ማንዴላን ያሰኛቸው። ስለዚህ እንዲህ እንዳያስቡ ትናንትና በሐሰት ነው። የሚኒክ ሰራዊት ኢትዮጵያ ሰራዊት ያካተተ ነው። ሀዲያው፣ ጉራጌው፣ አማራው፣ ጉራጌው፣ ትግሬው አው ያካተተ ነው። በዚያ በጦርነት በገብር አልገብርም ጦርነት ወቅት ጦርነት ነውና ጥፋት ይጠፋል። ምንም ጥያቄ የለው። ጦርነት አካሄደህ አልጠፋም ትችልም። ጦርነት ስለተሸነፉ ነው። ቢያሸንፉ ኑሮ እነሱ የሚያረጉት ነበረ። በዚያ አኳያ ያንን ለአንዲት ሀገር ሲባል ለአንዲት ሀገር ግንባታ ሲባል ያደረገን ነገር አንድ ዘር እንዳደረገው ማድረግ ኋላ መመልከት ነው። ይህ አይበጀንም። እናጥፋችሁ ብትሉ እኛም አጥፈን አንቀመጥም፣ እናጠፋለን። ወደ ኋላ ቂም ከተሄደ እናንተ የበለጠ
አጥፍታችኋል አጠቃላይ ሀገሪቱን የያዟት እነ ሐረር እነ ሲዳሞ እነ ከፋ እነ ልባቡር ወለጋ ምትላቸው በወራ የተያዙ ናቸው ከዚያ እኮ ውጡ እንላቸዋለን ይህንን ማወቅ ያለባቸው አገራቸው እኮ አይደለም ካስፈለገ እና ታሪካቸው ያለማወቃቸው ስለሆነ ያደረገው ጥሪ አስቁሙ ብለናል ተጋግበን እንላለን ከዚያ በኋላ ግን እኛ ባደረገው ጥሪ ብቻ ሊሆን አይችልም ኢትዮጵያዊው የነገር እንደማያዋጣው እኮ በሐሰት ላይ ተመስርቶ የተደረገን የሻዕቢያን ልቦለድ ተረት ተቀብለው ከተነሱ የኦሮሞ ልጆች የሚያሳዝነው ታሪክና ባህላቸውን አለማወቃቸውን ያሳያል ስለዚህ ይህንን በእኛ ጥረት ብቻ ሊሆናችንም ከነሱ መምጣት መቻል አለበት ከነሱ በኩል ይኸው ከበሮ እየመቱ ያሉት ምኒልክ አማራ ብቻ አይደሉም አማራ ጉራጌ ናቸው በእናታቸው ጥሩ ኢትዮጵያውያን ናቸው ባለቤት የተደነቁ ናቸው የአድዋ ባለቤት ናቸው የዘመናዊ ኢትዮጵያ ገንቢ ናቸው ለምኒልክ ወደር የሌላቸው ፍትህ የነ አባ ጅፋር ይሸጡ የነበረውን እኮ ኦሮሞ ያስቀሩ ምኒልክ ናቸው እንደ ግልገል እኮ የሸጣቸው እና አባ ጅፋር ናቸው ወይም አደሬዎቹ ናቸው የሸጧቸው እነሱ ጋራ ጠብ አልገጠሙም ያባረሯቸው እኮ ሶማሌዎቹ ናቸው የወጓቸው ተባንቶቹ እኮ ናቸው አማራው ጋር አማራውንማ ገፉት ዛሬ ላይ መንዝ ላይ ተጉለት ላይ ቡልጋ ላይ ጎንደርና ጎጃም ታራ ላይ የምታገኘው እኮ የግራኝ ወራረን ተከትሎ ተባሮ የመጣ ነው ትናንት እኮ ባሌና ሐረሬ እንዳልኩ የተለያዩ ደረሶች መኖሪያ የነበረ ሀገር ነው ይህንን ልንነግራቸው ይገባል የዛ ጊዜ ካላሰቡ በስተቀር አሁን በሚደረገው ነገር የማን ቤት ጠፍቶ የማን ይበጅ ያውሬ መውለጃ ይሆናል እንጂ የዛ ጊዜ ኃይሉ ይታያል የኛ ጥሪ ይሄ ነው አቶ ተክሌ እንደው በተለይ አጼ ምኒልክ እንግዲህ ወደ ደቡብም ወደ ሌሎች አካባቢዎችም ሰራዊታቸው በሚንቀሳቀስበት ጊዜ እንደው በገለልተኛ ታሪክ ጸሐፊዎችም ቢሆን እንግዲህ በኢትዮጵያ ታሪክ ጸሐፊዎች በኩል አሁን እነሱ የሚሉት ነገር የለም ጡት የአጼ ምኒልክ ሰራዊት ጡት ቆረጠ የሚል በየትኛውም ታሪክ ማስረጃ አልተገኘምና አሁን መከራከሪያቸው አፈ ታሪክ የሚል ነው ለምንድን ነው በሌሎች የታሪክ መጽሐፍት እነዚህ የሚሉት ነገር ተጠቅሶ የማይገኘው ምክንያቱም አጼ ምኒልክ ያደረጓቸው እንቅስቃሴዎች በሙሉ በአብዛኛው በታሪክ የተዘገቡበት ሁኔታ አለና ለምንድን ነው ይሄ ማስረጃ ያልተገኘበት ውሸት ለምሳሌ ትናንት ተመልከተው ማን ነው ላጲሶ ጀደሊቦ 4 ተከታታይ መጽሐፍ ጽፏል ይህንን የአጼ ምኒልክን ወደ ካሩሲዎች ጋር አጼ ምኒልክ ከወላይታ ጋር አጼ ምኒልክ ከጉራጌዎች ጋር አጼ ምኒልክ ከአባ ጅፋር ጋር አጼ ምኒልክ ከጆቴ ጋር አጼ ምኒልክ ከሞረዳ ጋር አጼ ምኒልክ ከጋሪቾ ጋር አጼ ምኒልክ ከሐረሩ ጋር ያደርጉት ጦርነት በዝርዝር አስቀምጧል እንደው ወተኛው ታሪክ ከተመጣ ከፍተኛ ሆነ ተቃውሞ የገጠማቸው አሮሽ ላይ አይደለም ጉራጌ ላይና ከምባታ ላይ ነው እና ይህንን የነሱ ያልተባለውን ምክንያቱም ኦሮሞቹ እንቅስቃሴ ሲጀምሩ የተነሱት በጸረ ኢትዮጵያ በሆነ ጸረ ኦርቶዶክስ በሆነ ሃይማኖት ላይ ያደጉ ሰዎች ናቸው ፊክሽን ሰጧቸው ከዚያ በኋላ መልባ የተባለ መጽሐፍ ተጻፈ በእነሱ ድርሰት ምንም እንዳልከው አሁን በደ የተመሰረተ ከዚያ ቀጥሎ የአስመሮም የተባለ ሰውዬ የገዳን ስራ ያጠናለው ብሎ ቀወጣጥሮ ሰጣቸው ያንን ይዘው ነው እኒህ ሰዎች የተነሱት ስለዚህ የኛውን በየትኛውም ደረጃ ባለም ታሪክ እኔ የእድገት ህብረት ዘማች ነበርኩኝ 67 ዓመተ ምህረት ዝዋይ ነው የዘመትኩት ዛሬ ድረስ ቅሪቱ ያለው ብልት ቆረጣና ጦት ቆረጣ እነሱ ነው 99 እንትን ኤግዚቢት ይዣለሁኝ በ67 68 ዓመተ ምህረት ዛሬ በየትኛውም የኦሮሚያ ክልል ይሄ ይደረጋል በአማራው ክልል የቅሬት የለም በምኒልክ ጊዜ ጡት ቆረጣ የለም ካስፈለገ ጥይት ነው እና ይሄ ለማስመሰልና ትውልዱ የአማራ ልጅ ከኦሮሞ ልጅ ጎን እንዳይቆም ኢትዮጵያ የምትባል ሀገር እንዳትኖር መጥፊያው እንድትጠፋ ሲፈለግ ኦርቶዶክስ ሃይማኖት አማራተኛ ነገድና ዘውዳዊ ስርዓት የተባለ ነገር እንዳይኖር አሳይመንት የተቀበሉ ስለሆነ ዘውዱን ስርዓት አጥፍተናል ሃይማኖቱን አጥፍተናል የቀረው አማራ ነው አማራውን ለማጥፋት ደግሞ በዚህ መልኩ ማጥፋት ያለብን ብለው በሻዕቢያና በወያኔ ከዛም በኢትዮጵያ ጣቶች ተሰጣቸው ሆምወርክ እየተወጡ ያሉ ሰዎች ናቸው ለዚህ የምናደርገው ሆን ተብሎ የሚያረጉ ስለሆነ ሌላው ኢትዮጵያዊ ሐሰት መሆኑን አውቆ ከቻሉ ወጀን ባንዳ አድራሽ ተቀምጠን ውይይት ማድረግ አልታደልንም ካልሆነ የሚቀጥለን አንሞትም አንጠፋም ከዛ ላይ ማን ይታያል የሚለው
ወደ ዘመነ መሳፍንት ልንጓዝ ነው። የዛ ጊዜ እንደገና አሁን ያለውን ወደ ኋላ ማንጠጠር ይሆናል። ከዚህ የባሰ ይመጣል። ካስፈለገ እኮ አፄ ዮሐንስ ምላስ ቆርጠዋል፣ ጎጃምን አቃጥለዋል። ለምን ለሳቸው የዛ ጊዜ ሐውልት አልተቆመም? የወሎ አማራ ክርስቲያን ቆምጡ የተቆረጠው እኮ በግራይ ጊዜ ስንቱን ሰው ነው የጨረሰው? ይሄ ይታወቃል። ሐውልት ቁም ከተባለ የዛ ጊዜ ይቆማል። እና ይሄ ታሪክ ልብ ወለድ ነው። ልብ ወለድ ደግሞ በጥላቻ የተመሰረተ እንግዲህ የቡርቃ ዝምታን ያነበበ ሰው እውነት ነው ብሎ ያምናል ብሎ አላምንም እኔ። ምክንያቱም እህልና ጨው አቀላቅሎ የሚበላ ሰው ውሸትና እውነቱን ይለያል እናምናለን። ስለዚህ ዋና መሰረቱ ኢትዮጵያ መናት ነው፣ ኢትዮጵያዊትን ማጥፋት ነው። ኢትዮጵያ መጥፋት የምትችለው አማራ ሲጠፋ ነው። ይህን ደግሞ ሊያጠፋ የሚችለው ወያኔና የአክራሪ ኦሮሞዎቹ አማራውን ሲያጠፉ ነው ብላ ስላመኑ በዚያ የሚንቀሳቀሱት። ይህንን ለመታደግ ለመቋቋም ኢትዮጵያዊ ነኝ የሚለው ውሸቱን ከሆነ ለይቶ ሀገ ይላቸው ይገባል ነው የምንለው። አቶ ተክሌ ምናልባት እንግዲህ ከዚህ ቀደም የወጣ ማስረጃ አለ። እኛም ማስረጃውን ያወጣውን ሰው ኢንተርቪው አድርገነዋል በዚህ በህብር ሬዲዮና ተስፋዬ ገብረአብ የኤርትራ ሰላይ መሆኑን በማስረጃ ቀርቦበታል። ያንን እስካሁን ድረስ ማስተባበል አልቻለም። ነገር ግን አሁንም ስለ ምኒልክ ብቻ ማውራት የሚፈልጉ አንዳንድ የኦሮሞ ሊቃን ወይም ለኦሮሞ መብት እንታገላለን የሚሉ አክቲቪስቶች ዛሬ ህዋት የሰራውን ወንጀል ከመናገር የተስፋዬ ገብረአብን ሰላይነት ከመናገር ይልቅ እንደውም እሱን መልሰው የሚደግፉበት ሁኔታ ምናልባት እነዚህ ሰዎች ከመጋረጃው ጀርባ በህዋት እየታዘዙ ነው ማለት ይቻላል። ምክንያቱም ስለ ኦሮሞ የዛሬ ችግር እየገለጹ አይደለም። ምንም ጥያቄ የለውም። እንዳልኩ ቅድም ኦነግ ያለው ከሻዕቢያ ጎን ነው፣ ይሄኛው የተቆነደ ከወያኔ ጎን ነው። ወያኔ አሁን ትግሉ ሳስቷል፣ ቸግሮታል። በዚህ መልክ ነው መቀጠል ያለበት። እንትና በ1928 ዓመተ ምህረት ጣሊያን ሲመጣ እንደምታውቀው አብዛኛዎቹ የደቡብ ሰዎች ጣሊያን ገብረዋል። እነ ደጃዝማች ፍቅረ ስላሴ የወለጋው ገዢ እነ ሞረዳ ዘር እነ አባ ጆቢር የአባ ጅንፋር ልጅ ለጣሊያን ገብረዋል። አባ ጆቢር እኮ አንድ የአማራ አንገት ላመጣልኝ ሰው 30 ጠግራ ብር ከዛ ደግሞ በአንድ ሰዓት እኮ 30 አንገት ነው የቀረበው። ያንን እኮ አማራው አያነሳም እንዴ! እነ የደጃዝማች የራስ ደስታ ዳምጠው ሰራዊት እኮ የጨረሰው የአርሲው ደጃዝማች ተክሌ ነው፣ ተክሌ መሸሻ ነው። እና እነዚህ ሰዎች አገር አጥፍተዋል። ከጣሊያን ጊዜም ጋር ተባብረው የሩቁን ትተነ ያንን አማራው ሌላው ነገድ አላነሳም። እነዚህ ሰዎች ከተስፋዬ ገብረአብ ጋር ያያያዛቸው ተስፋዬ ገብረአብ ኤርትራዊ ነው፣ ደጋግሞ ተነግሯል። ጸረ ኢትዮጵያ ነው፣ በራሱ በቡርቃ ዝምታ በአቋሙ ተናግሯል። ሰነፍ ተማሪ የነበረ ነው። የሻዕቢያ ሰላይነቱ ምንም ጥርጥር የለውም። የተመለመለው የቡርቃ ዝምታን ካነበብክ አንድ ጫማ ሰፊ ኤርትራዊ ደብረዘይት ያለት ሆነ የመለመለው መጽሐፉን በደንብ ያነበሰው። አሁንም በተከታታይ አይተናል ማንነቱን። የጻፋቸው መጽሐፍቶች በኢትዮጵያ ውስጥ ነገድና ነገዶች እንዳይገናኙ የሻዕቢያ ፍላጎት በኢትዮጵያ ሻዕቢያ ሊኖር የሚችለው ኢትዮጵያ ስትበታተን ብቻ ስለሆነ ለዚያ እየተከፈለ የሚሰራ ሰው ነው። ይህንን የሚያራምዱት ደግሞ ኦሮሞዎቹ የራሳቸውን ታሪክ ስለማያውቁ የጻፈላቸው እሱ ነው። አንድም ሰው እንኳን የጻፉ በራሳቸው ስለማያውቁት አይደለም፣ እውነቱን መፍጠር አቅቷቸው ነው። እኞቹ ፈጠሩላቸው። የፈጠሩላቸው እውነት አዘው ወሰዱ። ስለዚህ ዛሬ ይህንን የምኒልክ 100ኛ ዓመት ተከበረ ማለት የህወሓትን ኢትዮጵያን ፈጠርኳት ለሚለው ቅዠት ሆነበት። ምክንያቱም ዛሬ የተሰሩት ሁሉም ነገሮች በምኒልክ የተመሰረቱ ናቸው። ዘመናዊ ኢትዮጵያ አዲስ አበባ የሚኒልክ ቅጥቂጣት፣ መብራቱ፣ ውሃው፣ ትምህርት ቤቱ፣ ጤናው፣ ስልኩ፣ ባቡሩ ምን የምትለው ነገር የምኒልክ ስራ ነው። ያ ከተነሳባቸው እነሱ ሊቆሱ እኛ ፈጠርናት አፍርሰን ፈጠናት የሚሉት ከሸፈባቸው። ይህ እንዳይሆን እንግዲህ ኦሮሞዎቹን አስነስተው ምኒልክን ማስወገዝ ነበረባቸው። ይህንን እያደረጉ ነው። ፓስፖርት ከፍተዋል፣ በየወሰዱ ይጽፋሉ፣ ይናገራሉ። ይህ ግን ኢትዮጵያን አውቃለሁ ወዳለሁ የሚል ሰው እና ለማንኛውም ዜጋ የሚመች አይደለም። አማራው እንዴት ችሎ ይነሳል። በቁጥሩ ብዙ ነው፣ ልምድ አለው፣ ታሪክ አለው እና ያ እንዲነሳ እየገፋፉት ነው። የማይሆን ነገር እንዲያደርግ እያደረጉት ነው። የኛ ኃላፊነት እንግዲህ እንዳትሞት እንዳጠፋ 22 ዓመት ታግሰሃል፣ ከዚህ በኋላ ግን በቃ ትገባ ስንል የዛ ጊዜ እንግዲህ ሁሉም ልኩን ያውቀዋል። አቶ ተክሌ እንደው በዚህ አጋጣሚ በተለይ
ከዚህ ቀደም ኦሮሚያ ብቻ ወይም በሚል እንቅስቃሴ ሲያደርጉ የነበሩ ነገር ግን ኦሮሚያ ከኢትዮጵያ የተነጠለች አይደለችም፣ የኦሮሞ ሕዝብ ከኢትዮጵያዊነት የተነጠለ አይደለም የሚል እንቅስቃሴ የሚያደርጉም ጥቂት የኦሮሞ ምሁራኖች አሉ። ከዚህ ውስጥም አቶ ሌንጮ ለታ ይገኙበታልና እንደው ለነዚህ ሰዎችና ለሌሎችም የረጋ ውይይት አድርጎ የኢትዮጵያን ዘላቂ ዕጣ ወደ ተረጋጋ ሁኔታ ለመምራት ለሚፈልጉ ሰዎች የምታቀርቡት ጥሪ ካለ እድል ልስጦ። እኔ በመሰረቱ ዛሬ ዓለም በምትገኝበት በ21ኛው ክፍለ ዘመን ላይ ዓለም ቁሊጡና ተቃራኒ በምትሰራበት ጊዜ ውስጥ ለ3000 ዘመን በላይ አንድ የነበረ ሀገር ይበታተን ይጥፋ የሚሉ የኢትዮጵያና የሰው ዘር ጥራቶች ናቸው ብዬ አምናለሁ። መበታተን፣ መከፋፈል ድህነት ነው፣ በሽታ ነው፣ ኋላቀርነት ነው። ዓለም ወደ አንድ ነው የምትሄደው። ለዚህ ይህንን የሚያምን ሰው ያለፈውን ለታሪክ ትቶ ከአሁን ተነስተን ወደፊት ወደ ኋላ ተፈሩ የሚባሉ ነገሮች ማንም ይፍጠራቸው ማንም ተመልሰን ልንዋይባቸው ልንበቀልባቸው አይገባም። ዳግም እንዳይደገሙ ተመሳሳይ ጥፋት እንዳይጠፋ አውቀናቸው ከአሁን በኋላ እንዴት እናድርግ መባል መቻል አለበት። ለዚህ እያንዳንዱ ነገድ ከነገድ በላይ ማሰብ መቻል አለበት። አገሩን ማስቀደም አለበት። ስልጣኔን ማስቀደም መቻል አለበት። ዓለምን ማወቅ መቻል አለበት። ያ ከሆነ ወደፊት ልክ እንደ ማንዴላ። ከዚያ ውጭ ካለ ለዚህ ደግሞ ቁጭ ብሎ መወያየት ይጠይቃል፣ መገናገር ይጠይቃል፣ ሀቃ የመሰን ይጠይቃል። ፈጠራዎችን ሳይሆኑ እነከሌ የፈጠሩት ስራ አሁን በቡርቃ ዝምታ ተነስቶ ሰው ይጣላል። የ23 ዓመት ልጅ ፍየል ጠብቆ ያልገባ እረኛ የጻፈውን እንደ እውነት ታይቶ ይቀበላል ሰው። ይሄ ራሱ ኦሮሞቹን የሚያስቃቸው ነው፣ በጣም የሚያስገምታቸው ነው። ስለዚህ የሚያመጀው እንደዚህ ላለ የኢትዮጵያን ችግር በአግባቡ አይተን አብረን እንኑርባት የሚለው ሀሳብ ማራመድ አርቆ አስተዋይነት ነው። የለም እንበቃለን ማለት ደግሞ ተበቃይ ዝም ብሎ አይመጣም። ያም እሳት ጎርፎ ታስገቦ ሲነሳ ከዚያም የተሳት አለ ነው። ይሄ ለማንኛቸውም አይጠቅምም ባይ ነኝ። የሚጠቅመን ወደፊት ማየቱ ነው። ወደፊት ለማየት ልበሰፊ፣ ታጋሽ፣ መቻቻል ያስፈልጋል ብዬ አምናለሁ። ለዚህ የተዘጋጁ ሰዎች ኢትዮጵያን ያድኗታል። እዚያ የተረፈ ግን አሁን እንደሚታየው ኦሮሚያ ውስጥ አማራ አይኖርም። አንደኛ ኦሮሚያ የሚባል መሬትን ኢትዮጵያ ታሪክ አያውቅም እና በዚያ ሾቪኒዝም አድጎባቸው ከሆነ ተሳስተዋል። ውጡ የሚባሉበት ደረጃ ይደርሳሉ። ይሄ ምንም ጥያቄ የለውም። በወራ ነው የያዙት። ዛሬ እኮ አማራው ቁጥሩ አነሰ የሚባለው ዛሬ ትግሬዎቹ ወያኔዎቹ በኤችአይቪ ቫይረስን በመውጋት በማምከን ቁጥሩን ቀነሱት። በእነዚህ ጊዜም እኮ በወረራው ወቅት እየገደሉ እና እየሰለቡ ነው ቁጥሩን ያሳነሱት። ይህንን እንግዲህ ልነግራቸው ይገባል። ይህንን የአባባሪ መጽሐፍን ማንበብ ነው። ዜና ዘጋላውን እንዴት አድርገው እንደሚገሉት እንደነበረ ታሪካችን ያሳየናል። ቁልጭ አድርጎ የግራኝ ወረራን በሚገባ ማንበብ ነው። ራሳቸው ሰው ይልማ ደሬሳ የኢትዮጵያን ታሪክ ማስደረክ በዘመን እሱን ማየት ነው። ዶክተር ተከላይ ቶኩ የተባለ ሰው ከጣሊያን ሀገር ውስጥ የነበረ በአጠቃላይ የኦሮሞ ፍልሰት በአግባቡ የጻፈ ሰው እያለ እነሱን ማየት ነው። ስለዚህ እኛም ይህንን አይተን ያለፉትን ጥፋቶች ለመማማር አድርገን ወደፊት በጋራ እንድንሄድ ካላሰብን በስተቀር መጠፋፋቱ ለማንም አይጠቅምም አይበጅምም የሚል መልዕክት እንዳለኝ ነው። ጌታ አቶ ተክሌሻው የሞረሽ ወገኔ ሊቀመንበር በህብር ሬዲዮ አድማጮች ስም ከልብ አመሰግናለሁ። ወደፊትም በሌሎች ጉዳዮች ላይ እንወያያለን። ምናልባት ይሄን ቃለ መጠይቆን ሰምቶ በዚህ ጉዳይ መልስ መስጠት እፈልጋለሁ የሚል ወገን ካለም በዛ ጉዳይ ተመልሼ እመጣለሁ። ለጊዜው እግዚአብሔር ይስጥልኝ።